ልጁ በቤቱ ውስጥ ያለችው ሰማያዊ ጥንዚዛ እንግዳ የሆነ ብርሃን ስታበራ ያስተውላል። ምን እየተፈጠረ እንደሆነ ሳይረዳው ድንገት ጥንዚዛዋ ተወርውራ ፊቱ ላይ ተጣበቀች። አባቱ ሊረዳው ሲሮጥ ጥንዚዛዋ ኃይለኛ የኤሌክትሪክ ፍንዳታ በመልቀቅ አባቱን መሬት ላይ ጣለችው። በመቀጠልም ጥንዚዛዋ በልጁ አካል ላይ እየተሳበች ሄዳ ድንገት በልቡ አቅራቢያ ወደ ውስጥ ሰርጋ ገባች። ወዲያውኑ የልጁ የአከርካሪ አጥንት በከፍተኛ ሙቀት መቃጠል ጀመረ። የአይኑ ቀለምም ተቀየረ። ከጀርባው ላይ እንደ ጥንዚዛ እግር ያሉ ሹል አካላት በቀሉና በኃይል ጣሪያው ላይ አጋጩት። ያቺ ምስጢራዊ ሰማያዊ ጥንዚዛ ከአካሉ ጋር እየተዋሃደች ነበር። ልብሶቹ ተቃጥለው ሲያልቁ ሰውነቱን የሚሸፍን እንግዳ የሆነ የጦር ትጥቅ በላዩ ላይ ተሰራ። አሁን ልጁ ካሁን በኋላ ሰውን አይመስልም ነበር። በመቀጠል በጭንቅላቱ ውስጥ የሮቦት ድምጽ ማስተካከያ እንደሚጀምር አበሰረ። በቅጽበት ከትጥቁ በታች ያሉ ተወርዋሪ ሞተሮች ተኩሰው ልጁን የቤቱን ጣሪያ አስወግደው ወደ ሰማይ አጠቁት። እየበረረ ከምድር ከባቢ አየር ውጪ ወደ ጠፈር ወጣ። በጠፈር ውስጥም ቢሆን በትጥቁ የደህንነት ሲስተም ምክንያት ያለምንም ችግር መተንፈስ ቻለ። ነገር ግን ያለምንም ማስጠንቀቂያ የትጥቁ ሞተሮች ጠፉ። ልጁ በከፍተኛ ፍጥነት ወደ ምድር መምዘግዘግ ጀመረ። በከባቢ አየር ውስጥ ሲያልፍ በሙቀቱ ምክንያት መላ አካሉ በእሳት ተያያዘ። ልክ ውቅያኖስ ውስጥ ሊከሰከስ ሲል ከጀርባው የሮቦት ክንፎች ድንገት ተዘረጉ። ትጥቁ በራሱ ሌላ የበረራ ሙከራ ስለጀመረ ልጁ አሁንም አካሉን መቆጣጠር አልቻለም ነበር። ትጥቁ እጅግ ጠንካራ በመሆኑ በዚህ አስገራሚ ፍጥነት ውስጥም እንኳን ልጁን ምንም ሳይሆን ሊጠብቀው ችሏል። ወዲያውኑ የትጥቁ ሲስተም ወደ ሱፐርሶኒክ ፍጥነት ተቀየረ። የትጥቁ አውቶማቲክ በረራ መንገድ ላይ የሚመጡትን ተሽከርካሪዎች በሙሉ በፍጥነት እያሸሸ ሲያልፍ፣ ልጁ ግን እንዲቆምለት በከፍተኛ ድምጽ ይጮህ ነበር። በመጨረሻም ድንገት በስህተት ትክክለኛውን ትዕዛዝ ሲናገር የሙከራ በረራው ቆመ። መንገድ ላይ የነበሩ ሰዎች ሁሉ በድንጋጤ አፍጥጠው ይመለከቱት ጀመር። እሱም እኔ አደገኛ አይደለሁም ብሎ ሊያስረዳቸው ሲሞክር አንድ የህዝብ አውቶቡስ በከፍተኛ ፍጥነት በቀጥታ ወደ እሱ መጣ። በዚህ ጊዜ ትጥቁ ራሱን ለመከላከል ሲል ክንፎቹን ወደ ስለታም ጋሻ ቀይሮ አውቶቡሱን መሃል ለመሃል ለሁለት ሰነጠቀው። እንደ ዕድል ሆኖ ግን በመሃል መተላለፊያው ላይ የቆመ ሰው ባለመኖሩ ማንም አልተጎዳም። ልጁ ማንም እንዳልተጎዳ ሲያይ ወዲያውኑ ሮጦ በመሄድ የተሸበሩትን ተሳፋሪዎች ይቅርታ ጠየቀ። ነገር ግን ይበልጥ ሊያስረዳቸው ሳይችል ትጥቁ እንደገና በከፍተኛ ፍጥነት ወደ ሰማይ አፈናጥቆት ወደ መጣበት ቤት በግዳጅ መለሰው።